እንደምን አላችሁ የተወደዳችሁ ውድ የዩቲዩብ ቤተሰቦች? እኔ ጋር ሰላም ነው፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። ዛሬም ከመጽሐፍ ቅዱስ ክፍላችን ያስተምራል ያልኩትን ሐሳብ ይዤ መጥቻለሁ። እንድትከታተሉ በአክብሮት እጠይቃችኋለሁ። የሆነ ጊዜ ላይ እግዚአብሔር አብርሃም እንዲለይ ፈለገ። አብርሃምን በዛ ዘመን እግዚአብሔር አገኘና አብርሃምን ከዛው ሰፈር ከዛው ማንደር ከተወለደበት ቤት ከዘር ማንዘሩ እንዲለይ ፈለገ። ታላይ አለ። ታላይ ስትለይ ከአባቲ ቤት ተለይ፣ ስትለይ ከዘመዶች መካከል ተለይ። ዘመድ አዝማድን አትይ፣ ውጣ፣ እኔ ካንተ ጋር ይሆናል። ውጣ አለ። ዘፍጥረት ምዕራፍ 12 ከቁጥር 1 ጀምሮ ነው ይሄ ሐሳብ ያለው። እግዚአብሔርም አብርሃምን አለው ከሀገሪህ ከዘመዶችም ከአባቲ ቤት ተለይተ እኔ ወደ ማሳይ ምድር ውጣ። መስፈርት አስቀመጠ ለአብርሃም እግዚአብሔር ከምን መለያት እንዳለበት መስፈርት አስቀመጠ። አንደኛ አገር አለ፣ ከአገሪ አለ፣ ከተወለድክበት ሰፈር፣ ከዛ ብዙ ጓደኞችና ዘመዶች ካሉበት አገር ትቀይራለህ አለ። አካባቢ ትቀይራለህ፣ መኖሪያ ስታይልን ትቀይራለህ፣ ከዘመዶች ትለያለህ፣ ከቤት ሰዎች ትለያለህ፣ ከአባቴም ቤት ትለያለህ። ወንድሞቹ ሊኖሩት ይችላል፣ ቤተሰብ ሊኖር ይችላል፣ አጎት አክስት ሊኖር ይችላል። እግዚአብሔር ከነዚያ ሁሉ አብርሃም እንዲለይ ፈለገ። ተለይ የሚለውን ቃል ያዙት። አብዛኛውን ጊዜ እግዚአብሔር ብዙዎቻችንን ተለይ ብሎ ሊሆን ይችላል። ስንለይ ግን የሆነ ነገር ጎትተን ይዘን ወጥተን ሊሆን ይችላል። ስንለይ ግን ትላንትና የነበረንን ማንነቶቻችንን ይዘን ወጥተን ሊሆን ይችላል። ከዛ የተነሳ የኛን ጉዳዮቻችንን የሚያዘገዩን ነገሮች እንፈጥራለን ማለት ነው። እግዚአብሔር ከማንም ጋር አትውጣ፣ ዘመዶችን ጥለ፣ አገሬን ለቀ፣ ከአባቲ ቤት ተለይተ ውጣ፣ ተለይ አለ እግዚአብሔር። አብርሃም ግን ስለይ አንድ ነገርን አደረገ። የወንድሙን ልጅ ሎጥን ይዞ ወጣ። ሎጥ የእግዚአብሔር ፈቃድ አልነበረም። ሎጥን እግዚአብሔር ከአብርሃም ጋር ውጣ አላለም። ለአብርሃምን ደግሞ ሎጥን ይዜ ውጣ አላለም እግዚአብሔር። መጽሐፍ ቅዱሱን ስንመለከት ዘፍጥረት 12 እግዚአብሔር እንዲህ ነው ያለው። አንደኛ አገርን ልቀቅ፣ ሁለተኛ ዘመዶችን ልቀቅ፣ ሶስተኛ የአባቴን ቤት ልቀቅ፣ ከዛ ሁሉ ተለይ፣ እኔ አገር አሳያለሁ፣ እኔ የምትኖርበትን አገር አሳያለሁ፣ እኔ እመራለሁ፣ ወደዛ ሰፈር ውጣ፣ ተለይተ ውጣ፣ እኔ ወደ ማሳይ ምድር ብሎ እግዚአብሔር አብርሃምን አለው። አብርሃም ግን እንዲሁ አልወጣምና ሎጥን ይዞ ወጣ። አብርሃም እንዲሁ አልወጣምና ሎጥን ይዞ ወጣ። ሎጥ የእግዚአብሔር
እቅድ ውስጥ አልነበረም። የአብርሃም እቅድ ውስጥ እንጂ ለመንገዱ ሊሆን ይችላል። አዲስ ነገር ከተፈጠረ ለቤተሰቦቹ እንደ ነገር ፈልጎት ሊሆን ይችላል። ግን ሎጥ እግዚአብሔር ፈቃድ አልነበረም። ሎጥ እግዚአብሔር እቅድ ውስጥ አልነበረም። እግዚአብሔር ሎጥን ትወጣለህ አላለም። አብርሃም ግን ይዞት ወጥቶታል። በመጨረሻ ይሄ ሎጥን ይዞ መምጣት አብርሃምን እንዴት እንዳንከራተተ፣ ሎጥን ይዞ መውጣት አብርሃምን እንዴት እንዳስጨነቀ፣ ነገሮቹን እንዴት እንዳዘገየ በደንብ እንረዳለን። ከዛ ግን እግዚአብሔር አስወጥቶ ልቶ አይደለም ትወጣለህ ያለው። እግዚአብሔር አስወጥቶ ልረሳ አይደለም ትወጣለህ ያለው። እግዚአብሔር ወስቶ ልጥል አይደለም፣ ወስቶ ሊበትን አይደለም። ከዘመዶቹ ከአገሩ ከቤት ዘመዶች ከሁሉ ለይቶት ሜዳ ላይ ልጥል አይደለም። እግዚአብሔር አብርሃምን እንዲወጣ ትእዛዝ የሰጠው እንዲህ አለ። እግዚአብሔር አንተ ተለይ እንጂ፣ አንተ ውዳ እንጂ፣ አንተ ትእዛዝን ተቀበል እንጂ ታላቅ ሕዝብ አረጋለሁ አለ። ታላቅ ሕዝብ አረጋለሁ አለ። ቁጥር 2 ላይ እግዚአብሔር አብርሃምን እንደዛ ታላቅ ሕዝብ ለማድረግ ፕላን ይዞ አብርሃም እንዲወጣ አደረገ። ከዛም ሁለተኛ ይባርካለሁ። እግዚአብሔር ከባረከ ማንም ሊረግመን አይችልም። እግዚአብሔር ከባረከ በመንፈሳዊውም በስጋውም ይባርካል። እግዚአብሔር በባረከ በሁሉ ይባርካል። ሲባርክ ቀንሶ አይደለም፣ ሲባርክ ለይቶ አይደለም። እግዚአብሔር በሙሉ ማንነቱ ሲባርክ እግዚአብሔር ራሱን ነው የሚገልጠው። የእግዚአብሔር በረከት ራሱ እግዚአብሔር፣ የእግዚአብሔር በረከት የእግዚአብሔር ህልውና፣ የእግዚአብሔር በረከት እግዚአብሔር መገኘት ነው። የኛ በረከት ደግሞ በእግዚአብሔር ህልውና ውስጥ መኖር። የኛ ደስታ እዛ ውስጥ ነው ያለው። የኛ በረከት በእግዚአብሔር ህልውና ውስጥ ነው። የእግዚአብሔር በረከት ባለበት ራሱ እግዚአብሔር አለ። ይሄ ህልውናውን አሳልፎ ሊሰጥ የፈለገ ጌታ እግዚአብሔር ለአብርሃም እንዲሁ ነው ያለው፣ ታላቅ ሕዝብ አደርጋለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ። ሃሌሉያ! ስምህንም አከብረዋለሁ አለ እግዚአብሔር። ስምህንም አከብራለሁ። እግዚአብሔር ካከበረ፣ እግዚአብሔር ሞገስ ከሆነ፣ እግዚአብሔር ካሳደገ፣ እግዚአብሔር ከጠበቀ ማን ሊነካ ይችላል? ነገሩ ሊዘገይ ይችላል እንጂ አብርሃም ወደ ግቡ ሳይደርስ አልሞተም። ከዛ እግዚአብሔር አከብረዋለሁ አለ። ለበረከትም ሁን፣ ለብዙ ሰዎች በረከት ሁን፣ ለኔሽን በረከት ሁን። ከዛ የተነሳ እግዚአብሔር አብርሃምን ውጣ እንዳለ አብርሃም ወጣ። አብርሃም በሚወጣበት ዘመን ዕድሜ 75 ነበር። ትልቅ ሽማግሌ ነበር። በዛ ዕድሜ ውስጥ ሆኖ ግን ልጅ አላገኘም። አብርሃም እግዚአብሔር ግን ኪዳን ገባለት፣ እንደሚባርከው ኪዳን ገባ። አብርሃም ለበረከት ሁን፣ የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ፣ የምድር ነገዶች ሁሉ ባንተ ይባረካሉ አለ። የዓለም ኔሽን ባንተ ይባረካል።